ሰላም ጋይስ እንግዲህ ከመኪናው ወጥተን በዛ መልኩ ከዶርማችን ወጥተን ወደ ታክሲ መያዣ ታክሲ ውስጥ ገብተናል። አሁን ኦልሬዲ ታክሲው እስከሚነሳ ሰው ሞልቶ እስከሚነሳ እየጠበቅን ነው ማለት ነው። እንግዲህ ወደ ጣና ሐይቅ ወይም ደግሞ ወደ ሐይቅ እስጢፋኖስ ወደ ጣና ሐይቅ ወዳሉ ሞናስቴሮች ወይም ገዳማት ዳይዋን ባህር ዳር ዳይዋን ጌቹ ትራቭል ዳይዋን ፍሮም ባህር ዳር ሲቲ ኦር ባህር ዳር ታውን ላይ እንገኛለን ማለት ነው። እንግዲህ ሃቭ ኤ ናይስ ታይም ዊዝ ሚ። እንግዲህ አመሰራረቱን ጉግል ላይ ባነበብኩት መሰረት የሆነ ነገር ላችኋለሁ፣ ስለ ከተማው አንዳንድ ነገር ላችኋለሁ ማለት ነው። እንግዲህ ባህር ዳር ከተማ የተመሰረተችው በ13ኛው ሴንቸሪ ወይም ዓመተ ዓለም አካባቢ ነበር ማለት ነው የተመሰረተችው። ማስረጃዎች እንደሚያመለክቱት ወይም ደግሞ የታሪክ ምህዳሮች እንደሚያስነብቡት ከሆነ ማለት ነው። እንግዲህ ከተማዋ ወይም ባህር ዳር ከተማ እንደ እድገት የጀመረችው ወይም ደግሞ ሂስቶሪካል ዴቨሎፕመንት የጀመረችው የእሷ ታሪካዊ እድገቷ የጀመረው በ14ኛው መቶ ክፍለ ዘመን ነው ማለት ነው። ከአጼ ሰርፀ ድንግል ዘመነ መንግስት አንስቶ ወደዚህ ማለት ነው። ስታርቲንግ ፍሮም አጼ ሰርፀ ድንግል ቱ ከዛም ጀምሮ ነው ማለት ነው። ስለዚህ የከተማው አመሰራረት እንግዲህ በዛሬው በቀበሌ 4 በሚገኘው በቅዱስ ጊዮርጊስ ወይም ሴንት ጆርጅ ተብሎ በሚጠራው ቤተክርስቲያን አካባቢ የቅድስት ኪዳነ ምሕረት ቤተክርስቲያን ተሰርታ እንደነበር ይነገራል ማለት ነው። እንግዲህ እዛ አካባቢ ቤተክርስቲያኗ ታሪካዊት እንደነበረች እና ንጉስም እንደነበራት እና የራሱ አካባቢ ገዥ እንደነበረው ይነገራል ማለት ነው። እንግዲህ ጣና ሐይቅ እንግዲህ ለባህር ዳር ከተማ እጅግ በጣም ውብ እንድትሆን ካደረጓት ድንቅ ተፈጥሯዊ ስጦታዎች አንዱ ነው ማለት ነው። እንግዲህ በጣና ሐይቅ የሚኖረንን ቆይታ አንድ ባንድ የምናይ ይሆናል። ቀጣይ ጀልባ ይዘን በጀልባ ወደ ገዳማቱ የምናይ ይሆናል ማለት ነው። እንግዲህ ዛሬ አይ ቲንክ ያው ይመሽብኝ ይመስለኛል። አልጋ ይዘን እናድራለን። አልጋ ይዘን ካደርን በኋላ በበነገታው ወይም ነገ የምንጓዝ ይሆናል ማለት ነው። ቀናችን የምንጀምር ይሆናል ማለት ነው። ይመቻችሁ። ዚስ ኢዝ ዳይዋን ጌቾ ትራቭል ፍሮም ባህር ዳር ሲቲ። ሃቭ ኤ ናይስ ታይም። ኢፍ ዩ ማለት አስተያየት ካላችሁ አንደር ዘ ኮሜንት ሴክሽን ፑት አንደር ዘ ኮሜንት ሴክሽን ኤንድ አይ ዊል አንሰር ኢት። ቀጣይ ወደ የት ጉዞ እናድርግ? ከባህር ዳር በኋላ የት ሂጄ ልጎብኝላችሁ? የት ከተማ ልጎብኝላችሁ? በእናንተ ትዕዛዝ እዘዙኝ፣ አደርገዋለሁ፣ እሄዳለሁ ማለት ነው። እንግዲህ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ቤተሰብ እንሆናለን፣ አበረታቱኝ። ያው ዚስ ኢዝ ኦፊሻል ጌቾ ትራቭል ዩቲዩብ ቻናል አካውንት ሰፖርት ሚ ኤንድ ለፕሮሞሽን ወይም ደግሞ ፕሮሞሽን ለማሰራት ለምትፈልጉ በ0907973415 ላይ ብትደውሉ ታገኙኛላችሁ ማለት ነው። ሃቭ ኤ ናይስ ታይም። ዚስ ኢዝ አሁን እንግዲህ ታክሲው ልነሳ ነው ማለት ነው። ሰው እንደምታዩት እየገባ ነው፣ እየሞላ ነው፣ ሞላ እያለ ነው ሰው እንደተነሳ ዛሬ ሄደን ባህር ዳር እናድራለን ማለት ነው። ይኸው እንግዲህ በምታዩት መልኩ ሰዎች እየገቡ ይገኛሉ ማለት ነው። ቤተሰብ እንግዲህ ይህን ይመስላል ማለት ነው። እንግዲህ በጣም እንደምታዩኝ በጣም ተደስቻለሁ። ባህር ዳር ለመጀመሪያ ጊዜ ነው ማለት ነው እየጎበኘኋት ያለሁት። ቢሆንም ግን በጣም ደስተኛ ሆኛለሁ። በጠበቅኳት ከተወራላት በላይ ነው ሆና ነው ያገኘኋትኝ። ገና ይኸው ወደ ባህር ዳር እየገባን ነው ማለት ነው። አሁን እጅግ በጣም ደስ የምትል ከተማ ነች። እጅግ በጣም ውብ ማራኪ የሆነች ከተማ ነች። ታሪካዊት እና ብዙ ፕሌሶች የሚጎበኙ ቦታዎች ያላት ከተማ ናት።